ፊታችሁ ማዲያት ላስቸገራችሁ፣ ጥቋቁር ነጠብጣብ ላስቸገራችሁ፣ እንዲሁም ደግሞ ፊታችሁ እየተጨማደደ ላስቸገራችሁ ይህ ቪዲዮ ለእናንተ እጅግ በጣም ጠቃሚ ነው። ስለ ሺያ በተር እጅግ በጣም ብዙ በርካታ ጥቅሞች አሉ፣ ለጸጉራችንም ይሁን ለውበታችን። ይህን ቪዲዮ እስከ መጨረሻው ይከታተሉ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ዛሬ ስለ ሺያ በተር አጠቃቀምና እንዲሁም ለቆዳችን ያለውን ጥቅም እነግራችኋለሁ። ሺያ በተር ለቆዳ እጅግ በጣም ጠቃሚ ሲሆን በተለይም ለደረቀና ለተጎዳ ቆዳ እንደ ተፈጥሯዊ መድኃኒት ያገለግላል። ዋና ዋና ጥቅሞችን የሚከተሉትን እነግራችኋለሁ። ቆዳን በጥልቀት ያረጥባል። በውስጡ ባሉት ቅባታዊ አሲዶች ፋቲ አሲድ አማካኝነት ቆዳ እንዲረጥብ እርጥበት እንዳያጣ ያደርጋል። ስለ ሺያ በተር ጥቅሞች ብዙ ጥቅሞች አሉት። ለቆዳ መቆጣት እና መቅላት፣ ጸረ በግነት አንቲ አንፍሌመንት ባህሪ ስላለው የቆዳ መቆጣትን፣ ሽፍታንና ማሳከክን ያስታግሳል። ለቆዳ እርጅና ቪታሚን ኤ እና ቪታሚን ኢ በውስጡ ስለሚገኝ የቆዳ መሸብሸብን ለመከላከል እና ቆዳ እንዲታደስ ይረዳል። የቆሰልና የጠባሳ ምልክቶችን ለመቀነስ፣ የቆዳ መለጠጥ አቅምን በመጨመር የስትሬች ማርክ እና የጠባሳ ምልክቶችን እንዲጠፋ ያግዛል። ለከንፈር እንክብካቤ የተሰነጠቀ ወይም የደረቀ ከንፈርን በፍጥነት ለማዳን ይረዳል። አጠቃቀም የሺያ በተር መጠቀም ለቆዳ ተመራጭ ሊሆን ይችላል። ፊትን ወይም የሚቀባውን የሰውነት ክፍል ከታጠብን በኋላ ጥቂት የሺያ በተር በእጃችን ላይ በማሞቅ በማድረግ ፊታችንን መቀባት። ይህንን ደግሞ ማታ ማታ ቢሆን ይመከራል። ሺያ በተርን መጠቀም ያለብን ማታ ማታ ወደ መኝታችን ክፍል ከመሄዳችን በፊት ተቀብተን መተኛት፣ እንዲሁም ደግሞ ጠዋት ጠዋት ደግሞ በሳሙና በሚስማማን ሳሙና ፊታችንን መታጠብ ይኖርብናል። ቀን ቀን አይመከርም። ሺያ በተር ለጸጉራችንም ይሁን ለቆዳችን እጅግ በጣም አስፈላጊ ነው። ፊታችን እንዳያረጅም ያደርጋል። ሺያ በተርን ሁሌ ማታ ማታ ብንጠቀም ፊታችን ያማረ የተዋበ እንዲሆን ያደርግልናል። ለጸጉራችንም እንዲሁም መንታ እንዳያበቅልም ያደርግልናል። እንግዲህ ሺያ በተርን ስትጠቀሙ በእንደዚህ አይነት መልኩ ተጠቀሙ። ይህን ሺያ በተር ከአማዞን ነው ያገኘሁት። አማዞን በምትፈልጉበት አማዞን መጥለብ ትችላላችሁ እና ሁሌም ምርጫችሁ ሺያ በተር ይሁን። አንዳንድ ክሬሞች ፊታችን የሚያቀሉ ፊታችንን እንትን የሚያደርጉ መጥፎች ናቸው። ግን ተፈጥሯዊ በሆነ መንገድ በሺያ በተር በካካው በተር እንደዚህ ፊታችንን ማታ ማታ ስንተኛ ብንጠቀም ለእኛ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ሺያ በተርን ሁሌ ማታ ማታ ብትቀቡ በአንድ ወር ውስጥ ብዙ ለውጦችን ታያላችሁ ማለት ነው። ፊታችሁ የለሰለሰ ያማረ የተዋበ ፍክት እንዲል ያደርግላችኋል ማለት ነው። ይህን ቪዲዮ እስከ መጨረሻው ይመልከቱት። ስለተከታተላችሁኝ እጅግ በጣም አመሰግናለሁ ማለት ነው። ቪዲዮችን እያያችሁ ጸጉራችሁን ማሳደግ ትችላላችሁ። ብዙ ትሪትመንቶች፣ ብዙ ቅባቶችን በቤታችን ውስጥ እንዴት መስራት እንዳለብን የሰራኋቸው ቪዲዮዎች አሉ። እነሱን እየተመለከታችሁ ጸጉራችሁን፣ ፊታችሁን ተንከባከቡ እላለሁ ማለት ነው። አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን ማለት ነው። ይህን ቪዲዮ እስከ መጨረሻ ይመልከቱ። አዲሶቹ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ነባሮቹ ደግሞ ቪዲዮችን እያያችሁ ላይክ ስለምትሰጡ ስለምታበረታቱኝ አመሰግናለሁ። ባይ